አንተ ታግዘክ ልጅክን እንድታሳድግ ልጅክን ማን ጋር ልታረግ ነው የምታስበው? አገር እንዲገባ ነበር እኮ ማን ጋር? ህፃኑ ወንድ ነው? አዎ ወንድ ነው። እናቷ ጋር ነው። እኔ እናት ሟች ናት። እኔ ስደት እኔ እናቴ ወንድሜን አጣ። ከዛ እሷን አጣሁ። እሷ ነበር ያለች ብቻ ከባድ። አዎ እንደገና ሙስሊም ናት አይደል? እሷ ሙስሊም ናት። ስለዚህ ሙስሊም እኮ በሞተበት ነው የሚቀበረው። የሙስሊም አስክሬን አንድ ቀን እንዲያድር አይፈቀድም፣ በተለይ ከዙሁር በኋላ ከሞተ። ስለዚህ ሙስሊም ናት፣ እዛው ሳውዲ ትቀበር። አስክሬን ማሸጋገሪያ ከሚሆን ታገዝና ልጅክን ሀገር ቤት ልከህ ለልጅህ ማሳደጊያ ይሁንህ ነው የምለው እኔ። ለአስክሬን እንትን ከሚል ከምትከፍሉ ለፕሌን 30 ሺህ ሪያል እሺ እዚህ እንድትቀበር ተደረገልኝ። ምንም አማራጭ የለም። እዛም ቤተሰቦቿ ምንም ያኔ እዛም ሄዳ ምንም ጥቅም የለውም። እዚህ ሙስሊም ስለሆነች እዚህ መከበር አለባት። ለቀብር ምከፈላለ ተተከፈለ ትቀበራለች እያሉ ነው። እስካሁን ያኔ አትቀበረችም ማለት። አዎ ፕሮሰስ እኮ አለው። ከዚህ በፊት አሸናፊ የሚባል ልጅ ሚስቱ ስትወልድ ሞታ፣ ልጁ ተርፎ እሷ ሞታ 6 ወር ነው በረዶ ቤት የተቀመጠችው። ኢቃማ ስላልነበራት ወደ ሀገር ቤት ለመሄድ ፈልገው አልተቻለም እና እሷ ኦርቶዶክስ ነበረች፣ ሙስሊም አይደለችም። እና ለዛ ኦርቶዶክስም ቢሆን እዛው ይቀበራል፣ እሷ እዛው ተቀብራለች። ምክንያቱም ኢቃማ ስላልነበራት ፕሮሰሱ በኤምባሲ በምንም ተሞክሮ ስላልተሳካለን እዛው ተቀብራለች። ከ6 ወር በላይ በረዶ ቤት አስክሬን አናስቀምጥም ተብሎ። ስለዚህ አሁን ያንተ ግን ሙስሊም ስለሆነች እዚሁ በትኩሱ አሁኑኑ ነው የሚቀብሯት። ኤምባሲ ሄደ ፕሮሰስ ወይ ለሌላ ሰው ውክልና ሰጥተህ ማን ነው ፕሮሰስ የሚያደርገው? ገና ነው። እዚህ ያኔ ውክልና አለ። እዚህ እኔ መሽዋር ውክልና የሚፈልግ ከሆነ እኔ ሆናለሁ እያለ ነበር። ገና ነው። ያኔ ቤተሰቦቿ ውክልና ያስፈልጋል። ከቤተሰቦቿ ትቀበር የሚል ደብዳቤ ከቤተሰቦቿ የሚጻፍ አለ። ነገ ተጽፎ ይላካል ወደዚህ። እሱ ተጽፎ ሲላክ ቀጥታ ከሆስፒታል ሞት ሰርተፍኬቱን ወስዶ የሞት ሰርተፍኬቱን ኤምባሲ ወስዶ በቃ በአንዴ ነው የሚያልቀው። ኤምባሲና ሆስፒታሉ ነው የሚጨርሰው። አንድ ሰው የሚጨርሰው ነገር ነው ውክልና የተሰጠው ሰው። ስለዚህ ከ3 ቀን ከ4 ቀን በላይ አይፈጅም። ግን አንተ ልጅክን ማሳደጊያ ለደረሰብህ ሐዘን መደገፍ አለብህና እናግዝሃለን። በምንድን ነው እንድናግዝህ የምትፈልገው? እኔ ልጅ አገር እንዲገባ እኔ ዝኮኒ አሁን እሷ ያክስቷ ልጅ አለች እና እኔ የከፈልኩ ተቀመጭ ብያታለሁ እስከሚከፈት ድረስ። ግን እኔ እዛ 1000 ብር የምሰራው ለእሷ ከፍላለሁ። ለሀሊባ አይሆንም። አገር ደግሞ ሲባል እንዴት እንደምግራ ገብቶኝ ነው። እና አገር እሱ እንዲገባልኝ እና እሷን ሀገር ቤት ህፃኑን ልጅ አገር ቤት ይዞልክ የሚሄደው ሰው 6000 ሪያል ይከፈለዋል አይደል? ይዞበት የሚሄድበት ለልጁ ይዘው የሚሄዱበት እና ወስደው ያው ለነፍሷ ይማረው ለባለቤት እናት ሲሰጡ ልጁን እንግዲህ ባዶ ልጅ አይሰጥም። ትንሽ ልጁን ማሳደጊያ ነገር ያስፈልጋል። አንተ እየሰራህ መላክ እስክትጀምር ድረስ ያንን እናግዝሃለን። ችግር የለውም። አካውንት ይዘህ ትመጣና በሌላ ቀን እናግዝሃለን። ከልጁ ጋር እሱ ይግባ። እሱ ቤተሰብ አልሰማችሁትም? ለምን አንተ ልጅን ራስህ ይዘህ ገብተህ አታሳድግም? እኔማ ደስታ ላይ ነበር፣ ግን እዛ ገባሽ ሀገር ገባና በምን ሀሊብ ተገዝቶ ነው፣ ሁሉም ተገዝቶ ነው። እናት እንኳ ያለኝ ግራ ገብታኝ የሚኖርበት ነገር የለውም። እንኳን መኖሪያ ጋይስ ሀሊብ ወተት መግዣም የለውም ለልጁ እና ለዛ ነው መግባት ማይፈልገው።